ውድ ቤተሰቦቼ በመጀመሪያ ደረጃ በጣም ይቅርታ ይሄንን ቃላት ስጠቀም ማለት ትላንትና አብርሽ የሰራው ቪዲዮ በጣም የሚያስጠላና የሚደብር በቃ እኔ እንጃ ቦታ የሌለው ከምንም በላይ እውነት ለመናገር እኔ በአብርሽ መቼም ተስፋ አልቆርጥም ነበር፣ ግን ትናንትና በለቀቀው ቪዲዮ በጣም ነው ተስፋ ያስቆረጠኝ ማለት ነው። ምክንያቱም አንድ ልጅ ትዳሬ ነው ብሎ አንድ ወንድ ልጅ ለትዳር እስከደረሰ ድረስ በቃ ክብር በዚህ ናክል መቋሸሽ፣ በዛ ላይ ስንት ሰብስክራይብ ይዞ ማለት ነው ስንት ነገር የሆኑን ለእህቶቹን ለቤተሰቦቹ ክብር የሌለው ለእናት ለአባቱ እዚህ ጋር እናቱን አባቱን አውጥቶ ሚዲያ ላይ እየሸጠ ማለት ነው። ምክንያቱም እኔ እንጃ የአብርሽ አባት ሲዘቀዘቁ እናቱ ሲዘቀዘቁ እንኳን እውነቴ ነው የምላችሁ ማናቃቸው እኛ ኦዲየንሶች ማለት ነው ከአይናችንም ባየረገፈ ማለት ነው የሚዘቀዝቁ ልጆችን እየለመንን አትዘቅዝቁ እያለን ማለት ነው። እሱ ግን በዚህ ናክል ብር አሳብዶት በዚህ ናክል እኔ እንጃ። ወንድ ልጅ እስቲ አንዳንዴ ማለት ነው እውነቴ ነው ውላችሁ አንዳንድ ወንዶች ለሚስታቸው እንዴት እንደሚቆረቆሩ በተለይ እስቲ አንዳንዴ ብሬክስን የሆነ ጊዜ የሰራው ቪዲዮ እዩማስ ብሬክስ ለሚስቱ እንዴት እንደሆነ ማለት ነው። አብርሽ ማለት እኔ እንጃ ለገንዘብ ብሎ ለብር ብሎ ማለት ሴት ልጅን አውጥቶ የሴት ልጅ ክብር ማቆሸሽ፣ አባት እናትን ማቆሸሽ በዚህ ናክል እኔ አብርሽ እኔ እንጃ የወረደ ልጅ አይመስለኝም ነበር እውነት ለመናገር። ትላንትና ግን በጣም ነው የተሰማኝ እኔ ማለት ነው በጣም በተለይ በፍቅር ላይ ይጫወታል፣ በሩታ ላይ ይጫወታል። በቃ ወንድ ራሱ አነጋገሩ እኔ እንጃ። የአብርሽ ነገር እኔ እንጃ። ጋሺ ያሳደጉት ልጅ እኔ እንጃ። ይሄ ጥሩ አባት ጥሩ መልካም በቃ ለሰው ልጅ የሚሳሱ አባት ያሳደጉት ልጅ አይመስለኝም ነበር። በጣም አብዝቶታል አብርሽ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ተርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ለማድረግ ቤተሰቡ ነው። እውነት ለመናገር ይህንን ቪዲዮ ስሰራ በጣም ደብሮኝ አስጠልቶኝ በቃ እውነት አብርሽና ሩታ የት ይደርሳሉ እየተባሉ በቃ አብርሽ ከምንም በላይ እኔ አንዳንዴ ማለት ነው ለቪውም ይሆናል ወይም ደግሞ ለሰብስክራይብ እንዳልል ከዛ በፊት ራሱ እውነቴ ነው ሙላችሁ ኦዲየንስ ማለት አብርሽና ሩታ እንዴት እንደሚንከባከቡ በሄዱበት ነበረ ሰብስክራይብ የሚያደርጉት በቃ ቪው ራሱ ከዛም በላይ ነበረ። ብቻ እኔ እንጃ ቪውም ሆነ ዶላርም ሆነ ብርም ሆነ በዚህ ናክል በወረደ አክል በጣም ያስጠላል። ትላንትና እንዳያችሁት የፍቅር አነጋገር ራሱ እንዴት እንደሚያስጠላ እንደነበረ እንዴት እንደሚደብር እውነት ይሳቅ ያለውን ነገር በጣም ትክክል እኮ ነው። እና ዋጋህን ትከፍላለህ እውነት በሴት ልጅ ይሄን አክል በቃ ሩታ ያደረገችው ነገር እሱ የሚያደርገው ነገር በጣም ነው የሚያስጠላው የሚደብረው በዚህ ናክል። በዚሁ አጋጣሚ ሩታ ባልዋን አታከብርም የምትሉ እውነቴ ነው ምላችሁ ተሳስታችኋል ማለት ነው። ምክንያቱም የዚህ መነሻ አብርሽ ነው ማለት ነው። አብርሽ መጀመሪያ ከፍቅር ጋር መጥቶ ይሄንን ነገር ባይሰራ፣ ከጽጌ ጋር ወጥቶ ይሄንን ነገር ባይሰራ፣ ከተለያዩ ሴቶች ጋር ይሄንን ጉድ ባያመጣ ሩታ ሆነ ብላ ይሄንን ውስጥ አትገባም ነበር። እንደውም እውነቴ ነው ሙላችሁ ሩታን ስለመወዳትና ወይም ስለማደንቃት አይደለም፣ አብርሽንም እንደዛ ወደዋለሁ አደንቀዋለሁ። ግን አብርሽ በጣም በአሁኑ ሰዓት እውነቴ ነው ሙላችሁ እኔ ሳስበው ራሱ የትላንትናው ቪዲዮ በጣም ነው የሚዘገንነኝ። ምክንያቱም አንድ ወንድ ልጅ ባለ ትዳር ነው የተባለ ልጅ፣ ሰርጉ በቅርብ ነው የተባለ ልጅ፣ ሽምግልና የላከ ልጅ በዚህ ናክል የወረደ ህፃን ልጅ ራሱ እውነቴ ነው ምላቸው ትናንትና የሰሩት ህፃን ልጅ ራሱ እንደዚህ አይጫወትም በአሁኑ ሰዓት ማለት ነው። ህፃን ልጅ ራሱ የራሱን ህይወት የቱ ጋ ነው የምቆመው የቱ ጋ ነው መውለው የቱ ያስጠላብኛል ብሎ ለይቱ የሚያውቅበት ዘመን ላይ ነው ያለው ማለት ነው። ጊዜው የሰነጠለ ዘመን ነው ያለው ማለት ነው። እና ሩታ ማለት አብርሽ በሰራት ልክ አብርሽ በሰራት ባረጋት እኩል እውነቴ ነው የምላቸው። እንደውም ሩታ ምንም ነገር አላረገችም። እኔ በሩታ ቦታ ቦን እንደዚህ ሴት እየቀያየረ በሚዲያ አምጥቶ እያሰደበኝ በሚዲያ ቤት አላደረችም የተለያየ ነገር ሲለኝ ባሌ እውነቴ ነው የምላችሁ። እንደውም ሩታ በጣም ታጋሽ ናት። እኔ ትናንትና በሩታ ቦታ ቦን ማለት ነው እውነቴ ነው የምላችሁ አብርሽን ማጥፍቻለሁ ፍቅርን ማጥፍቻለሁ ማለት ነው። ግን እሷ ጀግና ናት እውነት እነሱ ሲያወሩ ማለት ነው። ምክንያቱም ከእግሯ ቆሻሻ ራሱ አልጨመረቻቸውም ንቃቸው ነው የሄደችው ማለት ነው። ይሳቅ ራሱ ማለት ነው ለአብርሽ የመለሰለት ምላሽ አይታችሁታል ብዬ ተስፋ አድርጋለሁ። ግን በዚህ ናክል ሌላ ይቅር ሁሉም ነገር ይቅር። ሚስትም አውጥቶ ያዋርድ ሚስትም ይስደብ ሴትም ልጅ ክብር አይኑረው ለተመልካችም ክብር አይኑረው። እንዴት ለአባት ለእናቱ ክብር አይኑረው? ከዚህ በፊት ጋሽዬ ጨዋ ነው ጋሽዬ እንደዚህ ብሎ አሳድጎናል ጋሽዬ እንዴት አድርጎ እንዳሳደገን የጨዋ ልጅ
አይመጥነኝም ነበረ ሲል የነበረው። ግን አሁን ሰዓት ጋሽዬ ሲዘቀዘቅ፣ እናቱ ሲትዘቀዘቅ፣ እህቶቹ ሲዘቀዘቁ፣ እህቶቹ ሲሰደቡ፣ ሚስቱ ማለት የሌላት ነገር እውነት ለሩታ የሌላት ነገር እንደ በሽታ አምጥተው ሲሰድቧት፣ አብርሽ ይህንን ነገር በማድረግ እኔ ልቤ በጣም ነው የተሰበረው ማለት ነው። እርግጠኛ ነኝ ይሄ ሪከርድ ደግሞ ይሰማዋል አንዳንዴ ማለት ነው። እውነት በውስጣችን ያለ ነገር ለማውራት ለመስራት አብርሽን እያከበርን በቃ እሱ ይደብረዋል፣ እሱ የሆነ ነገር ያደርጋል እያልን ነበረ ዝም ምን ነው። እኔ አሁን በጣም ነው የደበረኝ፣ በጣም ያስጠላኝ ማለት ነው። ምክንያቱም ወንድ ልጅ ቆፍጠን ሲል ሚስቱን ሲይዝ፣ ሚስቱን ሲያከብር፣ እናቱን ሲያከብር፣ ሰርቶ ደግሞ አገሩን ሲለውጥ ለሀገሩ ሲቆም እና ሌላ እህቶቹ ደግሞ የተለያየ ሴቶች ደግሞ እንደ እህቱ እንደ ሚስቱ እንደ እናቱ አይቶ ሲይዝ በጣም ነው ደስ የሚለኝ ማለት ነው። ግን በአሁኑ ሰዓት ማለት በጣም እኔ እንጃ ከምንም በላይ ከምንም አበዛው ማለት ነው። እውነት በዚህ ናክል መዋረድ፣ በዚህ ናክል በቃ ወንድ ልጅ ትላንትና ቲክቶክ መንደር ገብታችሁ ብታዩ አብርሽን ምላሱን አውጥቶ እንዴት አድርገው እንደሚሰድቡት እንዴት አድርገው እንደሚያዋርዱት፣ እንደዚህ ተዋርደን እንደዚህ ተሳድበን እንደዚህ የሌለን ነገር አምጥቶ ተሰጥቶን እኔ እንጃ የሚመጣ ገንዘብ ወይም ደግሞ የሚሰራና የሚበላ ነገር በረካ ይሆናል ብዬ አልልም ማለት ነው። በቃ መጀመሪያ ላይ ትላንትና በሰው ሲመጣበት ነው የሚያመው እንዳለው እሱ ሰውን እንደሚያም ሰውን እንደሚጎዳ ካወቀ ራሱን በስነ ስርዓት አስከብሮ ሚስቱን ተከብሮ እውነት ሰርግ እንኳን ባያደርግ እኔ እንጃ ይሄንን ነገር ለሰርግ መሸሽያ ወይም ለቪዲዮ እንኳን ቢሆን በቃ በስነ ስርዓት ወጥቶ ማለት ነው። ውድ ቤተሰቦቼ እኔ አልተመቻቸልኝም፣ ሰርግ ላረዝም ነው ቢል በጣም ደስ የሚል ምላሽ ነበረ። ግን እሱ አውዝ ብላሂ ምን ሸይጣን ረጂም ከሁሉም በላይ ለእኔ እናቴ አባቴ አለሜ ወርቄ ናቸው ማለት ነው። እናት ማለት እኔ እንጃ ምን ብዬ ልግለጽላት ለእናትና ለአባት ምን አክል ለፍተው ምን አክል ደክመው ያመጡን ማለት ነው። ጋሽዬ እንዲሰደቡ እናቱን እንዲሰደቡ እንዲዘቀዝቁ እንደ ወንድ ልጅ እንኳን አንድ ቀን ወጥቶ እናቴ ለምን ትዘቀዘቃለች አባቴ ለምን ብሎ አልተናገረም። እውነት በዚሁ አጋጣሚ ብሩኬን በጣም ሳላመሰግነውና ሳላደንቅ አላልፍም ማለት ነው። ብሩኬ ማለት ለሴት ልጅ ክብር ያለው እናቱን ስለሚወድ ማለት ነው። ውድ ቤተሰቦች እናቱን ስትዘቀዘቅ እንዴት አድርጎ እንደተናገረ እንዴት አድርጎ ምላሽ እንደሰጠ። አብርሽ ግን ጥቅም ብቻ ቪው ብቻ ሰብስክራይብ ብቻ ዶላር ብቻ በቃ አይምሮ ሁሉ ዶላር መርዞታል፣ በቃ ብር መርዞታል። በዚህ ናክል ደግሞ ወንድ ልጅ ለብር ሲንገበገብ ብር እኮ ጠፊ ነው፣ ነገ ይመጣል። ግን ጥሩ ጆሮ ካላችሁ፣ ጥሩ ስም ካላችሁ፣ ጥሩ የምትኖሩበት ነገር ካላችሁ የትም ቦታ ሁናችሁ ሁልጊዜም በጥሩነታችሁ በመልካምነታችሁ ነው የምትነሱት። በአሁኑ ሰዓት አብርሽ ማለት ነው ሁሉም እንዳቆሸሸ፣ ሁሉም እንደሰደበው፣ ሁሉም እንደረገመው። እውነቴ ነው ሙላችሁ። በፊት ሰው ሁሉ እንደወደደው አሁን ደግሞ የወደዱትን ማለት ነው መልሰው እየተረገሙ እርግማን ማለት እውነቴ ነው የምላቸው አንድ ቀን ይደርሳል ማለት ነው። ታያላችሁ ማለት ነው። አብርሽና ሩታ ነገም ዛሬም ቢሆን ይታረቃሉ። ግን ታርቀው ራሱ ማለት ነው ትዳሩ ምን አይነት ትዳር ነው የሚሆነው? ሚስት ባል አዋርዳ ባል ደግሞ ሚስት አዋርዶ ሚስት ደግሞ ባልን ሰድባ ባል ደግሞ ሚስትን ሰድቦ ምን አይነት ትዳር ነው የሚኖሩት? የፈለገ ድራማ ይሁን የፈለገ ነገር ስራ ይሁን ማለት ነው በዚህ ልክ የወረደ ስራ በዚህ ልክ የሚያስጠላ ስራ እኔ በህይወቴ አይቼ አላቅም። ድራማም ቢባል ድራማ እንደዚህ አይነት ድራማ አይቼ አላቅም። ምክንያቱም ፍቅርን የሚያመጣት ለጥቅሟ ነው። ለምን? ሰውን ለማታለል ሰውን ለመሳብ። ምክንያቱም የበፊት ፍቅረኛዋ ነበረች እንዴት ተገናኙ እንዲባል ነው እንጂ ሌላ ሴት አርጎ ይሰራ ነበር። ግን ያንን በሌላ ሴት አርጎ እንዳይሰራ ያው ቪዩ ይታይለታል። ምክንያቱም እሱ የጣመው ቪዩ ነው እና በጣም